ሐራሬ የሚገኘው የመንግስቱ ኃይለማርያም ቤትና አኗኗር ምን ይመስላል? የስደተኛው መሪ ትረካዎች ከሚለው መጽሐፍ ላይ ያገኘሁትን ጽሑፍ በጥቂቱ ላካፍላችሁ። የሐራሬ አጭር ጉብኝቴን አገባድጄ በተቀጠርኩበት ሰዓት ለመድረስ ገንሂል ወደሚገኘው ልዩ የእንግዶች ማረፊያ አቀናሁ። ገንሂል ከማዕከላዊ ሐራሬ ብዙ የራቀ አይደለም። ቀድሞ የከተማው ዳር እንዲሆን ታስቦ የተሰራ ቢሆንም አሁን ግን ከተማው ውጦታል። ገንሂል አጥቢያ የሚገኙ ቤቶች ባለ ትላልቅ ቪላና የተሻለ አኗኗር ያላቸው ዜጎች የሚኖሩበት ይመስላል። ፍጹም ጸጥታ የነገሰበትና ብዙ እንቅስቃሴ የማይታይበት ነው። ወደ መንደር ውስጥ ዘልቀን ካሽከረከርን በኋላ አንድ መጠነኛ ጥበቃ የሚደረግበት ኬላ አካባቢ ደረስን። በጥንቃቄ አካባቢውን የሚቃኙት ሲቪል የለበሱ የጸጥታ ሰራተኞች ከተቀመጡበት ተነስተው ተቀበሉን። የማን እንግዳ እንደሆንን ስንነግራቸው በፍጥነት መኪናውን የሚያሽከረክረውን የወዳጄን መታወቂያ ከተመለከቱ በኋላ ቀለል ያለ ፍተሻ አድርገው አባዣችን ኮሎኔል መንግስቱ ኃይለማርያም በመኖሪያ ግቢያቸው ውስጥ እንደሚጠብቁን ነግረውን እንድንገባ ፈቀዱልን። በትልቁ ግቢ ውስጥ ራሳቸውን የቻሉ ቪላ ቤቶች አጥረው የያዙ ሌሎች በርካታ ግቢዎች በግራና በቀኝ ተገጥግጠዋል። ፊት ለፊታችን በተጠንቀቅ የሚጠብቁ ሌሎች የጸጥታ አካላት እንድንቀርባቸው ምልክት ሰጡን። በግምት 40 ሜትር የሚሆን ርቀት ውስጥ ከገባን በኋላ በስተግራ ያለው ሌላ ግቢ ውስጥ እንድንገባ አመለከቱን። ግቢው መሃል ተንጣለለ የጥንት አይነት ቪላ ቤት ጉብ ብሏል። ቤቱ ካረፈበት በላይ ሰፊ ግቢ ከኋላው እንዳለው ያስታውቃል። በዋናው ቤት ፊት ለፊት ለማዕረግ የምትሆን ውብ መኪና ቆማለች። ከቤቱ በር ፊት ለፊት አንድ ወፈር ያሉ ነጭ ሸሚዝ ያደረጉ በአጭር ከምከሞ አዳፋ ጥጥ የመሰለ ፀጉር ያላቸው ሰው ቆመዋል። የግቢው ጠባቂ እንደሆኑ ከገመትኳቸው ሁለት የሀገሬ ሰዎች መካከል አንዱ ቀረብ ብሎ በእጁ ወደ እርሳቸው አመለከተን። እውነቱን ለመናገር ጥቂት ተደናገርኩ። አሁን በ15 እና በ20 እርምጃ ርቀት ፊት ለፊት የቆሙት አዛውንት የቀድሞ ፕሬዝዳንት ጓድ መንግስቱ ኃይለማርያም ናቸው ብሎ ለማመን ይከብዳል። እኛ ቆፍጣና ሙሉ ሰውነት እንዲህ ወፈርፈር ብለውና በሽበት ተወረው የማየት መልክ እርሳቸው ይሆናሉ ብሎ ለመቀበል ያስቸግራል። ከላይ ነጭ ሸሚዝ ወደ ጥቁር ቡኒ ያደላ ሰፋ ያለ የጨርቅ ሱሪ፣ ወፍራም ሶል ያለው ፍላት ቆዳ ጫማ አድርገዋል። አሁን ቀለል ያለ አለባበስ የለበሱት ሰው አብዛኛውን በየምስሉ ላይ ከምናያቸው ወታደራዊ አለባበስ ጋር ማስተያየት ከሞከርን ፈጽሞ ምስሉ አይጣጣም። እንዴት ነው ሰላም ነው የምላቸው? ማን ነው ብዬ የምጠራቸው? በማዕረግ ወይስ ያለ ማዕረግ? ከጓደኞቼ ጋር ከልጅነት አንስቶ ስጠራቸውን እንደኖርኩት መንጌ ልበላቸው ወይስ እንደ ፕሮቶኮል ጓድ መንግስቱ? ድንግርግር አልኩ። ቀርቤ በአክብሮት እጅ ነስቼ ተጨባበጥን። አስጠግተው ስሞኝ ይሁን ግራ ስለተጋባው ረስቸዋለሁ። ወዳጄን አበበንም እንዲሁም ሞቅ ያለ ሰላምታ ሰጡትና ወደ ውስጥ እንድንዘልቅ ጋበዙን። ከዋናው ቪላ መግቢያ በቀኝ በኩል ለመኪና ማቆሚያ የተዘጋጀው ክፍል አገልግሎቱን ለውጦ ሙሉ ለሙሉ ግድግዳዎቹ በመጽሐፍ በተሞሉ ሼልፎች ተሸፍኗል። በርከት ያሉ የአማርኛ መጽሐፍት አይኔ ውስጥ ገቡ። አብዛኞቹ የታሪክ፣ የወታደራዊ እና የፖለቲካ መጽሐፍቶች ናቸው። ቀላል የማይባሉ በእንግሊዝኛ የተጻፉ መጽሐፍትም በወጉ ተሰንድረዋል። አንድ ሰፊ ባለ ግርማ ሞገስ የቢሮ ጠረጴዛ የመጽሐፍቱ ሼልፎች ተደራርቦም ተቀምጧል። በላዩ ላይ መጠነኛ መጽሐፍትና ወረቀቶች እንዲሁም ማስታወሻዎችና የጠረጴዛ ጌጥ በስርዓቱ ተደርድሮበታል። ጠረጴዛው ትይዩ ምቹ የሆኑ የእንግዳ ማረፊያ ወንበሮች ከሻይ ማቅረቢያ ጠረጴዛ ጋር ተሰይመዋል። ሲገቡ በስተቀኝ በጠርዝ በኩል ዘመናዊ የስፖርት መሳሪያ ማሽንም ይታያል። በአጠቃላይ ክፍሉ ስፋት አንጻር የተጨናነቀ ይመስላል። ከዚህ ቢሮአቸው በስተቀኝ በኩል ወደ ዋናው ሳሎን የሚያስገባ ኮሪደር የሚያስገኝ አነስተኛ በር ዝግ እንደሆነ ይታያል። ኮሎኔል መንግስቱ ቀደም ብለው እየመሩን ወደ ክፍሉ ከገቡ በኋላ በሰፊው የቢሮ ጠረጴዛ ላይ ወደ ተሰየመው ወንበር ሄደው አረፍ አሉ። ሁለታችንም እንግዶች ተከታትለን ገብተን የእንግዳ ወንበሩ ላይ ተቀመጥን። ደማቅ ባለ የእንግድነት የሚያስመስል ሁኔታ ማንነታችን፣ ጤንነታችንና ስለኔ ጉዞ መጫወት ጀመርን። በቀጥታ ከአዲስ አበባ በሮ የመጣ የመጀመሪያው እንግዳቸው እንደሆንኩ ነገሩኝ። ከዚህ በፊት እርሳቸውን ለማግኘት የቻሉ ሰዎች ከሌሎች ሀገራት ተነስተው እንጂ ከኢትዮጵያ እንዳልመጡ አስረዱኝ። ስለ ሀገር ቤት፣ ስለ ቀድሞ ሕፃናት አምባ እና የኩባ ተማሪዎች ሞቅ ያለ ጨዋታ ውስጥ ስንገባ ባይተዋርነቴ በደቂቃዎች ውስጥ አሰናበትኩት።
አካላዊ ገጽታቸው ለውጥ ይኑረው እንጂ ያ ግርማ ሞገሳም ድምፃቸው እንዳለ ነው። ሲናገሩ ረጋ እና ሰከን ከማለታቸው ባሻገር እኛ ስናወራ ፈጽሞ ሳያቋርጡን ያዳምጡናል። አልፎ አልፎ እያወሩ መሃል ላይ መረጃ ለመጨመር ወይም በድንገት ሞቅ ብሎን ጥልቅ ስንል እንዳልሰሙ ሁሉ የጀመሩትን ንግግር እስኪጨርሱ ይቀጥላሉ። ማዳመጣቸውና ትኩረት ሰጥተው ማውጋታቸው የጨዋታ ፍላጎታችንን ይከፍተዋል። አንዳንዴ ከእድሜ መግፋት ይሁን ወይም ለነገሩ አጽንዖት ለመስጠት አንዱን ጉዳይ ደጋግመው ሊተርኩት ቢችሉም በተለየ ስሜትና ቋንቋ በመሆኑ አድማጭ አያሰለችም። ከጥቂት ደቂቃዎች በኋላ ከውጪ አንድ የመስክ መኪና ግቢ ውስጥ ሲቆም እንዲሁም የሚወርደው ሰው ወርዶ በሩ ሲዘጋ ድምፁ ይሰማናል። የወረዱት እንግዳ እኛ ባለንበት በኩል ሳይሆን የሳሎን በር ከፍተው ሲዘጋ ትኩረቴን ሳቡ። እስካሁን ኮሎኔል መንግስቱን እንጂ ቤተሰቦቻቸውን ስላላገኘን ነበርና ባለቤታቸው ወይም ልጆቻቸው የማየት ጉጉቱ ሰቅዞ ይዞኝ ነበር። ብዙም ሳይቆይ የዋናው ቤት በር ከዋናው ቤት ወደ ቢሮ ጋራዡ የሚያሳልፈው የኮሪደር በር በእርጋታ ተንኳኳ። አንዲት ረዘም ቀጠን ያሉ ደርባባ ዕድሜያቸው የ60ዎቹ አጋማሽ ያለፉ እናት ወደ ውስጥ ዘለቁ። ኮሎኔል መንግስቱ ኃይለማርያም ውባንቺ ግቢ፣ እንግዶቻችን መጥተዋል ግቢ ሲሉ ካለመጠራጠር የባለቤታቸው ወይዘሮ ውባንቺ መሆናቸውን አረጋገጥኩ። ከመቀመጫችን ተነስተን ሰላምታ አቀረብንላቸው። ክርክም ባለ ሳቅ ብርሃን በለበሰ መልክ አጸፋውንም መለሱልን። የተለመደው ረዘም ያለ የአበሻ ሰላምታ ተለዋወጥንና እሳቸው ተመልሰው ወደ መጡበት ገቡ። ከጥቂት ቆይታ በኋላ ዳግም መጡና ምሳ መዘጋጀቱን ነግሮን ወደ ገበታ እንድንቀርብ ጋበዙን። ሶስታችንም ተከታትለን በአዛውንቱ የቀድሞ የኢትዮጵያ መሪ እየተመራን በኮሪደሩ አልፈን ወደ ገበታው ቤት ሄድን ይለናል የዛሬው ጽሑፋችን። ጸሐፊው በደራሲ ይታገሱ ጌትነት ነው። ርዕሱ ደግሞ የስደተኛው መሪ ትረካዎች ይለናል። ሰላም።